ስማ ልጅ አዳምጠኝ ያለ ምክንያት ይመስልሃል እንዴ ማብደው ከአስሊ ጋር ምንም አይነት ተስፋ የላችሁ ሊሆንም አይችልም የማይሆን ነገር ነው ያልኩህ ነው ምንም ያህል ብትሞክሩ መጨረሻው ከባድ እንደሚሆን አውቃለሁ ለዛ ነው ተረዳችሁኝ አይደል አይሆንም ማለት ትችያለሽ አልከራከርም መብትሽ ነው ግን አንቺን ለማሳመን ሌላ የምችለውን ሁሉ አድርጋለሁ ምክንያቱም ከልጅሽ ጋር ያለሽ ትስስር እንዲፈርስ አልፈልግም እንድትጎዳ ወይም አዲስ ህይወቷን ባሳዛኝ መንገድ እንድትጀምርም አልፈልግም አንተ ማን ነህ ማለቴ በምን ተማምነ ነው ይሄን ያህል እንደዚህ ልትሆን የቻልከው ለምን ብላ ነው ልጅ ካንተ ጋር አዲስ ህይወት የምትጀምረው ስማ ያንተን ቤተሰብ መቀላቀል በጭራሽ አንፈልግም ላንተ ቤተሰብ የምሰጣት ልጅ የለችኝም ይሄው ነው በቃ እማዬ አይወልሽ እኔን እየገመትሽበት ያለውን አስተያየት እንዴት እንደሆነ አልገባኝ ነገር ግን በጣም ሰላማዊና በጣም ክብር ያለው ያኗኗር ዘይቤ ነው ያለኝ ይህን ልነግርሽ እችላለሁ ቢያንስ ፈቃድሽን ለመጠየቅ መጥቻለሁ እውነት አይደል ሁሉም ነገር በሌላ መንገድ ሊሆን እንደሚችል ታውቂያለሽ ይህንን ደግሞ መረዳት የሚያቅትሽ አይመስለኝም ዙሪ እሱን ታዩን ያደርገዋለሁ እማዬ ራስሽን አታስጨንቂ ሁላችንም በጣም ተጨንቀናል እባክህ ሰማኝና ልጄ እኔን ተወኝ እዚህ ቤት ውስጥ ሰላምም ሆነ ያረፍት የለም የወንድሜን ፊት ለማየት አልችልም እንዴት ነሽ ሳር ፈርቻለሁ ዚያ ይሄ ልጅ ትላንትና ማታ ወደ ቤት ስላልመጣ የሆነ የማይሆን ነገር አድርጓል ብዬ ፈርቻለሁ በሚና መናደዴን እርሳው ግን እኔም እንደዛ ነው የማስበው የልጅቷን እናት አይተሻታል እና ፊትየዋ የምትፈቅድላቸው አይመስለኝም መህመት ምን ያህል ቆራጥ እንደሆነ አይተዋል አይደለ ታዲያ እሱ የሌላን ሰው ፍቃድ የሚፈልግ ይመስልሃል እንዴ የእኛን ትእዛዝ ራሱ ለመጣስ ፍቃደኛ ነው ከምንም በላይ ፍራቴ ደግሞ ሌላ ነው እንዴት ማለት ትላንት ማታ ልጆቹ የሆነ ነገር አድርገው ቢሆንስ እኛን አማራጭ ለማሳጣት ብለው ምናልባት ይሄ መመት ነው ልጃችን አይደለ ልጃችንን ይሄንን ያህል አናውቀው አንችልም ያን ሁሉ ስነ ስርዓት ጨዋነቱን በአንድ ምሽት አይጥሰውም ሊሆን አይችልም ባይኔ መህመት ከሁለት ቀናት በፊት የቀለበት ስነ ስርዓቱን አልፈልግም ቢል እድሉን ትሰጠው ነበር እኔንም ሆነ ልጄን ምንም አይነት ነገር እንድናደርግ ልታስገድደን በጭራሽ አትችልም በእኔ ማንነት ውስጥ ምንም አይነት ጉልበተኝነት የለም አንዲትም እርምጃ ልወስድ አልፈልግም ልጅሽም አትፈቅድልኝም ግን ፍቅራችንን ላንቺ ለማይረባ አመለካከት መስዋዕት አላደርገውም በዛ መልኩ ልታሸንፊን አትችይም ምክንያቱም ፍቅራችን እውነተኛ ነው እና በጣም ጠንካራ ነው እዚህ አንቺ ፊት ብቆም አስሊን ከቤተሰቧ ነጥሎ ላለመውሰድ ነው ይህንን በደንብ ልታውቂው ይገባል ሲጀመርም ማንም እሱን ማድረግ አይችልም እሱን አላውቅም እሱ በአንቺ ይወሰናል ወይዘሮ አላኑ አስቢበት የምር ላምንሽ አልችልም ህልምሽ ላይ በፍጥነት ነው ተስፋ የቆረጥሽው እሱ ያንቺ ህልም ነው እሺ ስለኔ ህልምና ቅድ መቼ ነው ጠይቀሽኝ የምታውቂው ወይ ይቅርታ ምን ህልምሽ ለባልሽ በየቀኑ 4 አይነት ምግብ እየሰሩ ማቅረብ ነው አይደል እባክሽ የምለውን አትስሚ እማዬ ይኸውልሽ ኢፍታዊ ይሆንሽ ነው ለምንድን ነው ሰዎች ደስተኛ ሲሆኑ የሚያበሳጭሽ ቆይ ምንድን ነው የምትፈልጊው አልገባኝም ሰዎች ልክ እንዳንቺ ባዘን እንዲቆራመቱ ነው ፍላጎትሽ ወይስ ምንድን ነው ስሚ ባለጌ አትሁኚ ህይወትሽን እንድታበላሽ አልፈልግም ይሄው ነው ገባሽ አይደለ በቃ ተናግሬያለሁ ምን ልታደርጊ ነው ንገርኝ እስኪ ልክ እንደ ራፑንዜል ቤት ውስጥ ልትቆልፊብኝ ያሰብሽው የራስሽን ህልምና ተረት ነው እየኖርሽ ያለሽው ግን ደግሞ
የኔን ህይወት እንድታበላሹ አልፈቅድልሽም። እሺ እማዬ ሰማሽኝ? አስሊ ጋጦጥ እማዬ እባክሽን ተረጋጊ። እሷን ተከትለሽ አትሂጂ እባክሽ ውዴ። ይሄ ሁኔታ ዛሬ ማታ ያበቃል። ቆይ ልንገርሽ፣ እዛ ቤት በጭራሽ ሙሽራቸው አድርገው አይቀበሉሽም። ያንቺ መህመት ታጭቷል፣ ያገባ ነው። እሱን ደግሞ አንቺ እንዴት አወቅሽ? እናቱ ነግራኛለች። እናቱ ነገረችሽ? እንዴት? እናቱን አናግርሻት ነበር? ቆይ ቤታቸው ሄደሽ ነበር እንዴ ማዬ? አዎ ቤታቸው ሄጃለሁ። እና ደግሞ በኋላ ላይ ከምገረም በመሄድ ደስ ብሎኛል። ያንቺ ሴትዮ ምን እንደነገረችኝ ታውቂያለሽ? እጮኛ ያለችውን ወንድ ለማማለል ምንም እፍረት የማይሰማት ፈጣጣ ልጅ እንዳሳደግኩኝ ነው የነገረችኝ። ምንም ሳታፍር ነው ይሄን የነገረችኝ። እኔ አላምንሽም እማዬ። መናገር ያለብኝን ነገር ነው የተናገርኩት። ስለዚህ በቀላል ቋንቋ እዚህ ለአንቺ ሽምግልና መምጣት አይችሉም ለማለት ነው። በባዶ ሜዳ ደስ እንዳይልሽ። ስሚ፣ ይሄ ሰውዬ ቀለበት እንዳሰረ ታውቂ ነበር እንዴ? አዎ። ቆይ ምን አይነት ልጅ ነሽ? ምን አይነት ሰው ነሽ? እንዴት ራስሽን ትንሽ አድርገሽ ታስቢያለሽ? ጠንካራና ጎበዝ ልጅ ለማሳደግ ስሞክር ይሄንን የምታደርጊው ምንድን ነበር የጠበቅሽው? ሰውየው ቀለበት እንዳደረገ እያወቅሽ አብረሽው ሆንሽ። ጭራሽ ከእንደዚህ አይነት ሰው ጋር አብረሽ ምሽት አሳለፍሽ አይደል? እኔ ነኝ ምሽቱን አብሮኝ እንዲያሳልፍ የፈለግኩት። እሱ ቤት ሊያደርሰኝ አስቦ ነበር። መሊ፣ የዚያ ካርልን ስልክ ቁጥር ፈልግልኝ። ወደዚህ የመጣው እያለ ሰውየውን በድጋሚ አይቼው ነበር። የዚያ ካርልን ስልክ ቁጥር ፈልገዋለሁ። እሺ ወይዘሮ፣ አሁኑኑ ፈልገዋለሁ። ቱቼ፣ ዛሬ መምጣት አልችልም። እባክሽ ያሉትን ስብሰባዎች በሙሉ ሰርዣቸው። አቶ ዚያ ቡና ይፈልጋል። ሰምቻለሁ፣ እያዘጋጀውልኝ። ውይ እህቴ፣ ሁሉም ነገር ትርምስምስ ብሏል። እውነት ሊበሉ አይመጡም። በአንድ ጣራ ስር ሆነው በጣም የተቀራረቡ ሰዎች ነበሩ፣ ግን ከዚህ በኋላ ምን እንደሚሆኑ አላውቅም። አሁን ከዚህ የሚወጡም ይመስለኛል። ሊተያዩ አይችሉም። እና የብዛት ነፃ አገልግሎቱን እምቢ ብሎ የሚተው ሰው ነው። በተለይ ደግሞ ያቺ ቅንጧ ፌድሬቪስ እህቴ፣ ለቤታቸው አንድ ዕቃ እኮ አይገዙም። ሁሉም ወጪ በአቶ ዚያ ነው የሚሸፈንላቸው፣ ዳቦ ራሱ። እሱ ልክ ነሽ። ጭራሽ ምቾታቸውን ለማስጠበቅ አማች ሊሆን ነበር። አሁን ጥገኛ ሆነዋል። ሀቲጄ ነገረኛ ናት ታውቂያለሽ። በጣም ከባድ ሰው ነች። ቢሆንም አሳዝናኛለች። ምንም ቢሆን ወጣት ልጅ ናት። ህልሟ በደቂቃ ውስጥ ተሰበረ። ልክ ነሽ። መልካም ስራ። ዙሪ፣ ቡናው ደርሷል? አዎ የኔም በቤት። አመሰግናለሁ። አመሰግናለሁ ሰህር። የተባረከ ይሁንልህ። በነገራችን ላይ መመትን አናግሬው ነበረ። በቅርቡ ይመጣል። እና ጠየቅከው? ምን እጠይቀዋለሁ? ልጅቷ ጋር ነበር እንዴ? እና ምሽቱን እስከ እሷ ጋር ነው ያሳለፈው? ሰር፣ እንደዚህ ያሉ ነገር በስልክ አይጠየቅም። መጠየቅ ነበረብህ። እዚህ ሲመጣ ትጠይቀዋለሽ። አዎ ጠይቀዋለሁ። ግን አንተን የምጠይቅ አንድ ነገር ብቻ ነው። እባክህ ለዘብ እንዳትለለት። ልጆች ትንሽ ለዘብ ካልክላቸው እንዴት አድርገው እንደሚወስድ ታውቃለህ አይደል? ጠንከር ስትልባቸው ያደረጉትን ስህተት ይገነዘባሉ። እሺ፣ በጣም ነው የምታስገርሚኝ ሰህር። ለምን እንደዛ አልክ? ቆይ የምታናግሪው ልጅ የ28 ዓመት ሳይሆን የ8 ዓመት ልጅ ነው የሚመስለው እኮ። የ28 ዓመት ወንድ ልጅ የ8 ዓመት ልጅ ነው። እሺ፣ እና እባክህ ስስ እንዳትሆንለት ምንም አትፍቀድ። የምትፈቅድለት ከሆነ በጣም ይቀብጣል። አለበለዚያ መመት ሀቲጄን አያገባትም እና ያቺን ልጅ ለማግባት መብት እንዳለው ነው የሚያስበው። ገባ? ከልጄ ጋር እንዴት ማውራት እንዳለብኝ አውቃለሁ። እሺ እንግዲህ እንደፈለግ። በኋላ ላይ ግን በጣም ይቆጨናል። ይኸውልህ በዚህኛው ስህተት ከሰራን
ለሌሎቹ የምናስተላልፈው መልእክት መጥፎ ነው የሚሆነው። ሴልቹክ ሚናም ወንድማቸው በግድ የሚፈልገውን ነገር በማድረጉ እነሱም የማድረግ መብት እንዳላቸው አድርገው ነው የሚወስዱት። ሰህር ምናካይ ሰህር፣ እነዚህ ልጆቻችን ናቸው እንጂ ሰራተኞቻችን አይደሉም። አዎ ልጆቻችን ናቸው። ለዛም ነው ምንም አይነት ስህተት እንዲሰሩ መፍቀድ የሌለብን እምልህ። ለራሳቸው ጥቅም ስንል ነው ወይስ ሁሉም የፈለገውን ነገር ማድረግ አለበት? ስርዓት የሚባል ነገር እኮ አለ። እንደ ወላጅ ትክክለኛውን ነገር ካላሳየናቸው፣ ካላበረታታናቸው፣ አልፎ ተርፎ ማስገደድ ካልቻለን ምኑን ወላጅ ሆናቸው ታዲያ? እዚያ ጓደኞቻቸው እኮ አይደለንም። ምንም ቢሆን ከጎንህ ነን የሚለው አባባል በጓደኝነት ውስጥ ነው የሚፈጠረው። እንደ ወላጅ ኃላፊነት አለብን። እሱን እኔንም ስላስታወስሽኝ አመሰግናለሁ። ግን ደግሞ አንቺም ታውቂያለሽ፣ ሁሌም ቢሆን ከጎናቸው ልንሆን አንችልም። ሰዎች ስህተት ይሰራሉ እና ከስህተታቸውም ይማራሉ። ወይዘሮ ሰህር፣ እሺ ገና ካሁኑ ፊት ልትሰጠው እየሞከርክ ነው ያለው አይደል? ዚያ ይገርማል። ትላንት ራሱ ያቺ ሴት አይንህን ልትገልጥልህ አልቻለችም። ሰህር በቃሽ ባክሽ። ምን ነው ታውቃታለህ እንዴ? ምን ለማለት ፈልገሽ? እኔ እንጃ ብቻ ልክ ድሮ ላይ በጣም የምትተዋወቁ አይነት ነው የሚመስለው ብዬ ነው። አሁን ይህንን ንግግር እዚህ ጋር እንዝጋው። መህመት በስተመጨረሻ መጣ። ምሽቱ ሙሉ ስጠብቅህ ነበር። ለምን ጠበቅሽኝ? እንድንነጋገር ፈልጌ። ሀቲጄ፣ ማለት ያለብኝ ነገር ሁሉ ተናግሬያለሁ። ምንም የምናገረው ነገር የለኝም። ምሽቱን ከልጅቷ ጋር ነበርክ? ሀቲጄ፣ መቼ ነው ያደረኩትን ነገርና መቼ ላይ እንዳደረኩት ነገር የማውቀው? መቼ ነው አንቺስ እንደዚህ አይነት ጥያቄ ጠይቀሽ የምታውቂው? ወደ ቤትሽ ሂጂና ህይወትሽን ቀጥይ። የሚሻለው እሱ እንደሆነ ስነግርሽ መኝ። በአንድ ቀን እንዴት ነው አንተ ላይ ተስፋ መቁረጥ የምችለው መህመት? ቆይ ከዚህ ሁሉ ዓመት በኋላ ሀቲጄ፣ ይኸውልሽ ወላጆቻችን ናቸው የእኛን መንገድ ለመቅረጽ የመጡት። ሁሌም የእነሱ ህልም ነበር፣ ግን አሁን የራሴን መንገድ ጀምሬያለሁ። አንቺም የራስሽን ህልም ብታሳድጂ ደስተኛ ትሆኛለሽ፣ እመኚ። የኔ ህልም ከአንተ ጋር እኮ ነው መህመት። ያጎደልኩት ነገር ካለ አሟላለሁ። ለአንተ ስል ምንም ነገር አደርጋለሁ። እኔን እንድታፈቅረኝ ማንን እንደሆነ ልትፈልጋለህ? ንገረኝ። የፈለግከውን እሆናለሁ። ሀቲጄ፣ ችግሩ አንቺ አይደለሽም። አንቺ ንጹህና ቆንጆ ሴት ነሽ። አንድ ቀን የሚያፈቅርሽን ሰው እንደምታገኝና ደስተኛ እንደምትሆኝ እርግጠኛ ነኝ። ግን ደግሞ ያ ሰው እኔ አይደለሁም። የእኔ ልብ ለሌላ ሰው ነው የሚመታው። ይህን ደግሞ ላስቆመው አልችልም። እንኳን ደህና መጣ መህመት። በስተመጨረሻ ቤት ትዝ አለህና መጣህ አይደል? አመሰግናለሁ ማየ። የት ጠፍተህ ነው ልጄ? ማታ ቤት አልመጣህም ነበረ? አዎ አልቻልኩም ነበር። እሱን እናውቃለን። አባቴ የጠየቀን መልስ። ከአስሊ ጋር አብረን ነበር። ሰማህ አይደል? ነግሬህ ነበር እኮ። አንተ ጨዋ ነው፣ ስርዓት አለው፣ ምንትስ ምናምን ትላለህ። ይኸው ጨዋነቱንና ስነ ስርዓቱን አሳየን። እማዬ ነገሩን አታጋኙ ባክሽ። አይ አንተ ጋጦጥ መሆንን አቁም መህመት። ምን እያደረክ ያለ ይመስላል? መጥፎ ነገር አላደረኩም አባዬ። ሕይወቴን በሙሉ ሐቀኛ እንደሆነ ነግረኛል። ምንም ቢፈጠር እንዳልዋሽ ስትመክረኝ ኖረሃል። ወላጆቼ እንደሆናችሁና ለእናንተ ሐቀኛ መሆን እንዳለብኝ መዋሸት እንደ ዝርፊያ እንደሆነ ስትነግረኝ ኖረሃል። እና ሁሌም ያንተ ምክር ስለምከተል አሁንም እንደዛው ነው እና ሐቁን እየነገርኳችሁም ነው። ያልገባኝ ግን አንተ ልጅ ከዛች ልጅ ጋር እማዬ ባክሽ፣ አስሊ እንደዛ ያለች ልጅ አይደለች። ስሟን መስማት አልፈልግም።
ምን አይነት ሴት እንደሆነች በምን ታውቃለህ? 3 ቀን እንኳን እኮ አልሆናችሁም። አዎ፣ ምክንያቱም ገና መጀመራችን ስለሆነ ፍቀዱልንና በደንብ እንተዋወቅ። ብዙ ነገሮችን አይቻለሁ፣ ግን ይሄ ደግሞ ልኩን አለፈ። ይሄንን በራስ መተማመንን ከየት ነው ያመጣኸው? ከየት እንደሆነ አላውቅም አባዬ። እሺ፣ በራስ መተማመን ጥሩ ነው እንበል፣ ግን መሰረተ ቢስ ከሆነ ግን ምንም ዋጋ የለውም ማለት ነው። አባዬ፣ የነገርከኝን ታስታውሳለህ? ማግባት የምፈልጋትን ሴት ባየኋት ጊዜ እንደማውቅ ነግረኸኝ ነበር። እጅ ለእጅ ከመያዝ ጭንቅላቷን በደረት ላይ ስታስደግፍና ስሜን የምትጠራበት መንገድ ደግሞም ልብ በራሱ መንገድ ይሄዳልና ለእሱ ምንም መመሪያ የለውም ብለኸኝ ነበር እና ልብ ሄደ። መመት አባትህ እንደዛ አለ? ጥልቅ የፍቅር ስሜት ነበረው። እኔም ባየኝ ቅጽበት የሚያገባት ሴት እኔ እንደሆንኩኝ ያውቅ ነበር አይደል? እንደዚያ አያድል ልጄ። ትዳር ግን እንደዛ አይደል። ህይወትህን ሙሉ አብረው ስለምታሳልፈው ነው እየተነጋገርን ያለ ነው። ልጄ ልብህ የሚሰበርበት መንገድ አታውቀውም። ከዛ ነው ላውጣ እያልኩ ያለሁት። አንተ የምታውቀው ፍቅር በመጽሐፍና በምታያቸው ፊልሞች ላይ ብቻ ነው የሚሰሩት። የኔ ውድ እናት፣ አስሊን ቤቷ አድርሻት ነው የመጣሁት። ያለውን ሁኔታ ለእናቷ አስረድቻታለሁ እና ለጋብቻ እጅ ለመጠየቅ በቅርቡ ቤቷ እንደምንመጣም ነግሬያታለሁ። በዛ መሰረት ብትዘጋጁ መልካም ይመስለኛል። ልጄ፣ እኔ ሞቼ ነው ቆሜ ነው ይሄ የሚሆነው። ተዋት፣ ቀልድ መመት። እንደዚህ ያለውን ነገር በጭራሽ ማስገደድ አትችልም። እናንተ የምታደርጉት ምንድን ነው? ሀቲጄን በግድ አይደለም ያጫችሁልኝ? እሱን ጠይቀናል፣ ሐሳብን ጠይቀንህ ነበረ እና ምንም አልተቃወምክም። አቤት አላኑር ነኝ። አሁን በምልክልህ አድራሻ እዛው ቦታው ላይ እንገናኝ እባክህ። መነጋገር አለብን። እሺ፣ መጣሁ። እሺ፣ መጣሁ። እሺ፣ ምን ተፈጠረ? ማን ነው እሱ? ጓደኛዬ ነው። ጓደኛ ስም የለውም እንዴ? ምን አገባሽ ሰር? ወደ ዋና ጉዳያችን እንመለስ። መነጋገር ያለብንን ነገር ሁሉ የተነጋገርን ይመስለኛል። እናንተም ማለት ያለባችሁን ብላችኋል። ስለዚህ ከዚህ በኋላ ቀጥለን እርስ በርስ አንቀያይምም። እኔ አንድ ይወስኛለሁ። ወይ ከጎን የሆናችሁ ትደግፉኛላችሁ ወይም አትደግፉኝም። እና ስለዚህ አስቡበትና ውሳኔያችሁን አሳውቁ። ምን ተፈጠረ? ለምን ልትመልሽልኝ ወሰንሽ? ዳግመኛ ውጪ እንድታድሪ ወይም ከቤት እንድትወጪ አልፈልግም በጭራሽ። ልክ እንደ ልጅ በር ማትቆልፊብኝ ከሆነ አላደርገውም። ምንም አታስቢ አስሊ። የትም ጉድጓድ ውስጥ ብትገቢ አገኝሽና ከዛ ስቤ ያወጣሻለሁ። ምን ማድረግ እንደምችል ታውቂያለሽ አይደል? እኔም እስከምን እንደምጓጓው ታውቂያለሽ አይደል እማዬ? እንደ እህቴ እንዳልሆንኩ ደግሞ ታውቂያለሽ። እና ማልፈልገውን ነገር ልታስደርግኝ እንደማትችይ መወቂ። ልጄ፣ ትልቅና ጥሩ የሆነ ወደፊት እንዲኖርሽ ነው የምፈልገው። ሌላ ምንም የማስበው ነገር የለኝም። እንዴት ነሽ?
ደህና ነኝ። አንተስ? ምንም ማለት መልካም ቀናት እንጠብቃለን። እኔ ላመሰግን እፈልጋለሁ መያመት። እዛ ያደረግነው ነገር ሁለታችንም እንደምንደጋግፍ ለማሳየት ነው። የእናትሽም ሁኔታ ያለ ነው። እኔ ማለት ያለብኝም ብያለሁ እና አንቺ ደግሞ ከጎኔ መሆንሽን አሳይተሻል። ስለዚህ ሁሉም ማድረግ ያለበትን ያደረግነው ማለት ነው። እናቴ ትንሽ ትልሳለች ትመስላለች፣ ግን እንዲህ በቀላሉ የምታወን ግን በፍጹም አይመስለኝም። አንተ አዋራሃቸው እንዴ? አዎ አናግሬያቸዋለሁ። እና ምን አሉ? ግልጹን በሚገባ ነው የነገርኳቸው እኮ። ምን አሉ? ምን ሊሉ ይችላሉ? ውሳኔን እንደሚያከብሩ ነው የተናገሩት። በቅርቡ ለጋብቻ ጥያቄ እንመጣለን። እኔ አላምንም በፈጣሪ። አንተን ሳይሆን ማላምነው ሰሞኑ እየተፈጠረ ያለውን ነገር ህልም ነው የሚመስለው። ሁሉም ነገር በጣም እየፈጠነ ነው አይመስልም? አስገራሚ የሆነ ነገር ነው። አዎ ዓለም ለጥንዶች እርዳታዋን ትለግሳለች ይባላል። እና ይሄ ሁሉ እኔን ከፈረንሳይ ለማስቀረት ነው፣ እናንተን ደግሞ ከጋብቻ ለማስቀረት። አያስሌ ይሄ ሁሉ እኛን አንድ ላይ ለማድረግ ነው። እመኝኝ። ፋቶሽ ከበር ደውለዋል። አስቤዛው በሙሉ መጥቷል። ሄደሽ ልታመጩ ትችያለሽ ባክሽ? ይሄንን እሰራዋለሁ። ዙረ አሁን ወደ አቶ ዚያ ቢሮ ሂጅና ከክፍሉ እንዲወጣ የሆነ ምክንያት ፍጠሪ እና ትኩረቱን ሳቢው። የምለው ነገር በደንብ ገብቶሻል አይደለ? ከክፍሉ እንዲወጣ አድርጊው። እሺ እመቤት። እሺ ዚያ ባለፈው የመጣው አትክልተኛ አንዳንድ አትክልቶች በእጽዋት ወረርሽኝ ስለተጠቁ ጸረ ተባይ ሊደረግላቸው ይገባል ብሎኛል። በእርግጥ አንተን ከመጠየቄ በፊት ለሰውየው ምንም ክፍያ አልሰጠሁትም። ከኛ ዜና እየጠበቀ ነው። ጊዜው ከማለፉ በፊት አትክልቶቹ ማዳን እንድንችል አንድ የመተታያቸዋለህ። ትላልቆቹ ዛፎች ናቸው ይመስለኛል ጌታዬ። እሺ በቃ እኔ መጥቼ አያቸዋለሁ። በቃ ግን ደግሞ ሰውየው አሁን ደውሎ ነበር እና ለሌሎች ቤቶችም ጸረ ተባዩን ሊገዛ ወደ ፋብሪካው ሄዷል። ከፈለጋችሁ ልግዛላችሁ ብሎኝ ነው። አሁን አይተህ ልትነግረኝ ትችላለህ? እሺ እንደዛ ከሆነ አብረን ሄደን እንየው። ነይ። ቅደም ጌታዬ። ፋቶሽ እሱን ታዩ እስቲ። ዙሪ ታስተካክላለች። አንቺ ሂጂና የተጣዳውን ምግብ እዩ። እሺ ወይዘሮ ሰህር። ዙሪ ስልክ ሼት ነው ያለው። ይሄው እመቤት። እዚህ ስልክ ቁጥር ላይ ደውይ እስቲ እና ስፒከር ላይ አድርጊው። ከተነሳ ስምሽ እንዳትናገር፣ የማን ስልክ እንደሆነ ብቻ ጠይቂ። እሺ ተግባባን? ከነገሩሽ በኋላ ይቅርታ ተሳስቼ ነው ብለሽ ተዛጊዋለሽ። እሺ እየደወልኩ ነው። የወይዘሮ እኔ አይሼን ፈልጌ ነበር። አይ ተሳስተሻል እመቤት። ይቅርታ። መልካም ቀን። በቃ መልካም ቀን።
እሺ ንገሪኝ። እማዬ እቃዎቼን በሙሉ መልሳልኛለች። ለምን ይመስልሻል? እኔ እንጃ አላውቅም። ምናልባት ትንሽ ተለሳልሳ ይሆናል። መህመት በቆራጥነት ሲያናገራት ያስደመማት ይመስለኛል። አስሊ እማዬ ላንቺ ያቀደችውን የወደፊት ህይወት ምንም ነገር አያስቀይራትም። አትጓጊ። ይህን የምነግርሽ ከራሴ ልምድ ነው። አውቃለሁ እና እኔም አንቺ ላይ የደረሰውን ነገር ስላየሁ ነው እኔም በጣም የጠነከርኩባት። በአጠቃላይ ለማዬ ያዘጋጁት መከላከያ ጠንካራ ነው። ስለዚህ አንቺ ደካማ ነሽ እያልሽኝ ነው? አይ እኔ እንደዛ አላልኩም። አንቺ ከሷ ጋር መጨቃጨቅ አትፈልጊም ነበር። የማላሸንፈውን ጭቅጭቅ ለምን ብዬ ጀምራለሁ? አስሊ ስለ መህመት ምን ታስቢያለሽ? አስሊ ከሰውየው ጋር ተኛሽ እንዴ? አይ አንድ አልጋ ላይ ዝም ብለን የተኛ ነው። እውነትሽ ነው የምትይኝ? ይገርማል። ክብር ያለው ወንድ ነው እና ምንም ቢፈጠር ምንም ሀሳቡ ቁርጥ ነው። በአጠቃላይ ወይዘሮ አላኑር ከባድ ግድግዳ ነው የተጋፈጠችው። ልጁን ወድጀዋለሁ። እኔም በጣም ወድጀዋለሁ። በጣም ምርጥ ሰው ነው። አስሊ ደስተኛ ትመስያለሽ የኔ ውድ። እንዴት እንደሆነ ታውቂያለሽ እህቴ? ልክ ሳየው በጣም ከደስታ ብዛት ልቤ በፍጥነት ስለሚመታ የምሞት አይነት ስሜት ነው የሚሰማኝ። እንደኔ ብዙም ባትመቻች ይመክርሻለሁ አስሊ። እማዬ እቃሽን በሙሉ መልሳ መስጠቷ ጥሩ ምልክት አይደለም። በእርግጠኝነት የሆነ ያቀደችው ነገር ይኖራታል። ታውቂያለሽ፣ ለምስጋና የምትዘጋጅና ለጋብቻ እጅሽን ለመጠየቅ ሲመጡ የምትዘጋጅ ሴት አይደለችም። አዎ፣ ግን አሁን ምንም ማድረግ አይቻልም። እማዬ እኔን ማጣት ካልፈለገች በቀር። መልካም ምግብ። እኔ በጊዜ ልተኛ ነው። የመብላት ፍላጎት የለኝም። የሴት ልጅ ህይወት የእናቷ ዕጣ ፈንታ እንደሆነ ታውቂያለሽ? ይህንን ህመም በድጋሚ ማስተናገድ አልችልም። አስሊም የምትችል አይመስለኝም። ይህንን ልፈቅድ አልችልም። ኬቲ። አቤት ወይዘሮ አላኑር። እነዚህን ብራማ እቃዎች ለነገ ወልብለሽ ልታስቀምጫቸው ትችያለሽ እባክሽ? እሺ እመቤት፣ እሺ እንዳልሽው አደርጋለሁ። እሺ መብላት ጀምሩ። መልካም ምግብ። ሌሎቹ አይመጡም እንዴ? ወንድሜ ጧት ላይም አልመጡም ነበር። እንደዛም አይሆንም። ቤተሰብ ነን እኮ። ምንድን ነው እየተፈጠረ ያለው? ልጅ በምግቡ መጫወትሽን አቁሚ አለበለዚያ ትጎጃለሽ። አሁን የምግብ ፍላጎት አለን? መግባት እችላለሁ? አዎ ግባ። መልካም ማዕድ።
ይሄ ትክክለኛ መንገድ አይደለም አጎቴ። እኛ ቤተሰብ ነን። አንድ ጣራ ስር አብረን ነው የምንኖረው። ኑሯችንም እንደ በፊቱ ነው መቀጠል ያለበት። ቤተሰብ የመሆናችን ሐሳብ አሁን ነው የመጣልህ እህቴ ልጅ? ሁሌም ነን። እንደዛ ነው እስከዛሬ ስንተያየ ነበረው። እኛም እንደዛ ነበር የመሰለን። ግን አመሰግናለሁ። ሁላችሁም ቦታችንን አስታውሳችሁናል። ማድረግ ያለብንን እናውቃለን። አጎቴ ባክተው ይበቃኛል። እናንተ መብላታችሁን ቀጥሉ። መልካም ማዕድ ይሁንላችሁ። መልካም ምግብ። እኔ እንዳውጣልህ ትፈልጋለህ? አይ ራሴ ወስደዋለሁ። ምን ነው ወንድሜ አንመጣም አሉ እንዴ? አዎ። ወላጆቻችን የት ናቸው? እነሱማ ሄደዋል። ማለቴ ቤተሰቡን አንድ ላይ ሰበስባለሁ ብለህ በታተንካቸው እኮ ወንድሜ። ይሄ ያስቃል እንዴ? አዎ ይመስለኛል። እንኳን ደህና መጣሽ። የድሮ ልማድ በቀላሉ አይለቅም ይባላል። በድጋሚ አርፍደሻል። እንዳልከው ልማድ ሆኖብኝ ይሆናል።
ልታገኘኝ የፈለግሽው አንቺ ነሽ? ግድ ሆኖብኝ በዚህ ዓለም ላይ አንድ ጠረጴዛ ላይ አብሬው ልቀመጠው የማልፈልገው ሰው አንተ እንደሆንክ ልነግርህ እፈልጋለሁ። ለማንኛውም ወሬ ማብዛት አያስፈልግም። እሱ ጥሩ ነው። ጊዜ ወርቅ ነው፣ ህይወት አጭር ናት። ይህንን የማይወደድ ፊትን ለማየት የምፈልግ ይመስል ማለት ነው። የሆነ ጊዜ ላይ ታምራለህ ነበረ የምትይኝ። የሆነ ጊዜ ላይ እና ጊዜ አስቀያሚ አድርጋለች። በጣም ናፍቀሽኝ ነበር። እኔም ናፍቀኝ ነበር ውዴ። ለምንድን ነው ታዲያ ልታገኘኝ የፈለግሽው? በመጀመሪያ ላገኝ ፈልጌ አይደለም፣ እሱ እንድታውቅልኝ እፈልጋለሁ። ግድ ሆኖብኝ ነው። ልጅህ ቤቴ መጥቶ የማይመስል ነገር ሲዘላብድ ነበር። መታችሁ አስሊን ለጋብቻ እንደምትጠይቁኝ ሰማሁ። እንደዛ ያለ ነገር መቼም አይፈጠርም ዚያ። አዎ በጭራሽ አይፈጠርም አላሉር። እኛ እንደዛ ያለ ውሳኔ ያልወሰንም። መመት እኛን ሳያማክር በራሱ ነው የወሰነው እና የልጆቹን ትዳር እኛም አንደግፈው። እኔም አልደግፈውም አልክ። ስለዚህ ሁሉም ሰው አቋሙን ማጠንከር አለበት። የእኛ ቤተሰብ በአቋሙ የሚጸና ነው። በሱ መቼም እርግጠኛ ነኝ። መመት በዚህ ሁሉ ሁኔታ ውስጥ ሆኖም ልጅሽን ወዷታል። ልጅሽ ቆንጆና ደስ የምትልና ግን ያን ያህል የሚያሳስብ ነገር አይደለም። እሺ በጣም ይቅርታ። ሌሊቱ ሙሉ ምንም ለመተኛት አልቻልኩም። አሁንም እዛው ምሽት ላይ ነኝ። እኔም ልክ ሸለብ እንዳደረገኝ ሁልጊዜ ከእንቅልፌ ይነቃና አንተ ያለ ይመስለኛል። ስተኛ ከደመናው በላይ የሆንክ ያመስለኛል። አንድ ሰው ከሚወደው ሰው ጋር ስተኛ የሚሰማ ስሜት ይሄ እንደሚመስለኝ ከዚህ በኋላ ምንም ተስፋ የለኝም። ያለ አንቺ ሰውን ጊዜ እንቀራፈፋል። እረፍት የለኝም እና ሁሌ አንቺን እፈልግሻለሁ። ምንድን ነው ያደረግሽኝ? እኔም ተመሳሳይ ስሜት ነው የሚሰማኝ። ያለ አንተ ሌላ ምሽት ማሳለፍ አልፈልግም። እስከ ጠዋት ድረስ ደስተኛ አይደለሁም። ያለ አንተ ነው ወደ መኝታ መሄደው። ከእንግዲህ ግን ያለ አንተ መተኛት አልፈልግም። እውነቴን ነው የምልህ። ይሄ ናፍቆት በጣም አስቀያሚ ስሜት ነው ያለው፣ ያስጠላል። ስለዚህ ማንኛውም ነገር ለመቀበል ዝግጁ ነኝ። እንጋባ። እንደሱ ነው? ፍቅረኛሽን ልታገቢው ትፈልጊያለሽ? ግን የሆነ ችግር አለብን። እናቴ እንደማትፈቅድልን ግልጽ ነው። ግን አንተ ቤተሰቦችን አናግራቸዋል አይደል? ከቤተሰብ ጋር መጥፎ ነገር ውስጥ ልትገባ አልፈልግም። በተለይ ደግሞ በእኔ ምክንያት አይመስልም? እውነቴን ነው መህመት። ስለዚህ ዛቸው ነው። ከዛ ከዚህ ቤት ሰደኝ እና እናቴን ከመቀበል ውጪ ምንም አታረግም። ወዲያውን እንመጣለን፣ አታስቢ። ከዛ ድንቅ የሆነ ህይወትን አሳይሻለሁ። ይልድ ይኸውልሽ ከልጄ ጋር መጥፎ ሁኔታ ውስጥ ብገባም ራሱ የምፈቅደው ነገር አይደለም። አረጋግጥልሻለሁ። በሩን የሚከፍትልህ ሰው ቢኖር ትመጣ ነበር። ብመጣ ኑሮ በሩን ቶሎ ብለሽ ትከፍችልኝ ነበረ። ግን በሚያሳዝን ሁኔታ እሱ ጊዜ አልፏል።